ስፔሻሊ አሁን ከረንትሊ እንዳልከው the hype በጣም እየበዛ ነው being a forex trader ምናምንና አዲስ like new entrant ለሆኑ ሰዎች እዚህም like join የሚያደርጉ ሰዎች ለነሱ የምታስተላልፈው የምትመክራቸው ነገር ካለ? አዎ እኔ አሁን ከዚህም በፊት ብያለሁና ፎሬክስ በሃይፕ መግባት አትችልም። ፎሬክስ ለምንድን ነው በሃይፕ እንደገባው በሃይፕ ያለቀስክ ትወጣለህ ገንዘብን አውጥተህ ማለት ነው። ሶ እንትን በሃይፕ መገባው ነገር አለ። ፎሬክስ is like you need to do research መስራት አለብህ። ገንዘብን አንዳንዴ ታውቃለህ እኔ አሁን የተሸወድኩት ምንድነው በብዙ ቦታ ተሯሩጬ ከዛ እዚህ ያገኘሁትን ገንዘብ በሰከንድ ውስጥ ነበር ማጣው ገብቷል። ስለዚህ ያን ነገር የሚናገር የለም። everybody will tell you ገንዘብ ታገኛለህ እንጂ እኔ እንደው ገንዘብ ኢንቨስት ያደርጉ በደንብ ራሳቸው ላይ ኢንቨስት አድርገው ጭንቅላታቸው ላይ በደንብ ቢሰሩ ብዬ ባይነኝ። ምክንያቱም እንትን ነው የምትለው ቶሎ ጊቭ አፕ እንድታደርግ ያደርጋል እንትን የምትለው አገባብ። ምክንያቱም I can show you የኔ እኮ ሪዛልት እኮ በደንብ ሞቲቬት ሊያደርግ ይችላል። እኔ የደረስኩበት ሪዛልት ግን የተጓዝኩበት አሁን ሆምለስ የሆንኩበት ሪዛልት ግን ማንም ሰው ማየት አይፈልግም። they always want to see the result። እኔ መጀመሪያ ላይ ፎሬክስ ሉዝ አደረግ ሃይ ብሎኝ የማያውቅ ሰው አሁን ሶሻል ሚዲያ ላይ ሁሉም የሞላው ሪዛልቴን ስላየው ነው ገብቷል። ግን ማንም ሰው ደግሞ ኦኬ እንደዚህ ነው ሪዛልት ብሎ አይነግርም። ምክንያቱም ምንድነው ጆይን አድርግ ችግር የለውም ልል ይችላል። ግን በቃ ጊቭ አፕ ቶሎ ታደርጋለህ። ምክንያቱም ገንዘብ ቀስ እንትን ብሎ ገንዘብ አይመጣም። በቃ ገብቷል። ገንዘብ በጣም ሃርድ ነገር ነው ለመምጣት ህይወታችን ላይ። ያን ገንዘብ ደግሞ በጣም በብዙ ስቃይ ያገኘውን ገንዘብ በሰከንዳት ማጣት በጣም ብሬክ ያደርጋል። ብዙ ሰዎች ዳውስ ገብተው ያውቃሉ። እኔ ጋር ራሳቸውን ለማጥፋት ብዙ እንደዚህ የሞከሩ ልጆች ይጽምልኩልኝ አሉ። በቃ የቤተሰቦቻቸውን ንብረት አጥፍተው እንትን ሀገር የቀየሩ ልጆች አሉ። እነሱን በኮሚኒቲ ስር እረዳቸዋለሁ፣ ከልጆች ጋር ሆነን እንረዳቸዋለን ምናምን። bro you don't understand ምን አይነት ሰው ምን ያህል እንትን ስትራግል ውስጥ እንደሚገባ። ምክንያቱም ሃይፕ ሆኖ ነው የሚገባው ገብቷል። ተመችው ምናምን ብሎ የኔ ላይፍ ስታይል የሰውን ላይፍ ስታይል አይቶ ይገባል። so it's crazy። ይሄ ዱባይ ደግሞ ቅድም እንዳልኩ ነው። ዱባይ ለሚመጣ ሰው it's not easy ዱባይ። እኔ አሁን እኛ አካባቢ $10,000 ምናምን ነው የወር የቤት ኪራይ ገብቷል። $10,000 የቤት ኪራይ ከፍለህ ምን ያህል አትረፈ ነው እንትን የምትለው። so ለሚመጣም ሰው like you have to see the real true እንትን እንጂ ሰውን ትንሽ ነገር አሳይተህ ለመመለስ ሃይፕ ለማድረግ መሆን የለበትም ባይ ነኝ። ኳሊቲ ፓርቱን መጠቀም ይችላሉ የዱባይ ገብቷል። ዱባይ ሲመጡ ኢንተርቼንጅ ሲሆን ኳሊቲ ፓርቱ ቅድም እንዳልኳችሁ is connections እኛን ያገናኘን ነገር it's like we might do something big for future ገብቷል። so ፖቴንሻል ያላቸውን ሰዎች መተዋወቅ ትችላለህ፣ አብረው መስራት አብረው ማድረግ ትችላለህ። ከዛ ውጭ ግን ዱባይ መጥቶ የምታዩት ሃይፕ ሲምፕል ነገሮች ናቸው ይላል። so በዚህ ሳትወጣ ከዚህ what's your biggest loss in your career እንዳለ ሳይሆን የአንድ ቀን ሎስ የለም። እስከ 3 ወር አካባቢ በፊት ነው I lost $25,500 within 3 seconds። so the reason was discipline አለመሆን። ዲሲፕሊን አለመሆን ማለት አንዳንዴ የሆነ ነገር አምሮ እይታ ለምሳሌ ገንዘቡን ብቻ ካለ ማለት ያን ነገር ብለን የምትሄደው ነገር አለ። እኔ ሰው ሁሌ ስነሳ ቼክ አደርጋለሁ ምንድነው ዜናም እንዳለ ቼክ አደርጋለሁ ምናምንና so I have this one setup ስጠብቀው የነበረው ሴታፕ ለሳምንት ጠብቄው በቃ እሱን ትሬድ ብቻ ነው ትሬድ አድርጌ ማሳለፍ የፈለኩት ሳምንቱን ሌላ ብዙ ትሬድ አልነበረምና so ከልጆች ጋር ላይቭ ትሬድ እያደረግን ነው ገባው ስታፕ ፕላስ ምናምን ነገር ራሱ ራቅ አድርጌ ነው ያደረኩት። ምንም አልመሰለኝም ዜና እንዳለ አላወኩም። so NFP ነበረ $25,000 አፋርገኝ ማለት ነው። እና ያው ግን ጊዜ ይወስዳል። ገንዘቡን ስለምታስታውሰው የሚያደርግልህን ነገር ሪል ላይፍ ላይ የሚያደርግልህን ነገር ስለምታስታውሰው በጣም ጊዜ ይወስዳል እንትን ለማለት ደጋሚ ያቺ ወደ ሙድ ለመግባት ፔን ሪከቨር። አዎ ግን ያው ኢቨንቹዋሊ ትተዋለህ። ስንት ወር 4 ወር 3 ወር ቢሆን 4። ከዛ ውጭ ግን ያው ያልኳችሁ ቅድም ኖርማሊ ኮንስቲኒየስሊ ሉዝ ያደረኳቸው ነገሮች ናቸው። ሰልፍ ሜድ መሆን it feels amazing bro I feel proud በራሴ I feel proud ስለ it's like መናገር ራሱ አሁን እንደዚህ ሆኜ ነበር ብሎ መናገር ሊያፍር ይችላል። ካለፈ በኋላ ግን everything feels right ገብቷል። there is time ለሁሉ ነገር ታይም አለው። በቃ ሜቢ እግዚአብሔር በዛ ሰዓት እንትን ጥሩ መንገድ ውስጥም አልነበርኩም እንዳልኩ ጨብሲ ሊሆኝ ምናምን ነው ገንዘቤን የሚያጣውት ምናምን ሰው እግዚአብሔር ራሱ መንገድ አለውና አልፈ እዛ ጋር እዚህ ጋር መገኘት it feels amazing እና ደራሴ ፕራውድ ነው። ከዛ ውጪ ግን ሁሉም ሰው ቴስት ቢያደርጋት ፊሊንግ ጋር ይችላል
ድሮ ታስበው ነበር እንደዚህ አይነት ሲቹዌሽኑ ዛሬ ያለበት ቦታ ላይ እንደምትገኝ ታውቀው ነበር? አውቀው ነበር ኮርስ ምክንያቱም እስካሁን ስቶሪ ሲጀምር ሀስለር ሜንታሊቲ ነው ከዚህ ጀምሮ ነበር ከኢትዮጵያ ጀምሮ and I know this moment will come. I know it because like you never see me think about something. It's like you never see me cry about something. It's like in the ከአንድ ቀን በላይ ምናምን ብዬ አታየኝም። በንጋቱ ስታገኝ እንዲህ አድርጌ እንደዚህ እጄ እንደዚህ ምናምን ነው ሃይፖኝ ልጅ ምን ኖሮት ነው ሃይፖ የሚያደርገኝ ምናምን ልትል ትችላለህ። so I just knew የሆነ ጊዜ እንትን ፓልም ጁሜራ አሁን የገባሁበት ሪዝን ኢትዮጵያና ቻይና እያለው ፓልም ጁሜራ የሚኖር ፎሬክስ ትሬደር አይቼ እመኝ ነበር ፓልም ጁሜራ መኖር። የሚገርም ነገር ማለት አሁን ፓልም ጁሜራ ያልረፍኩበት ሪዝን በቃ ያ ነው። አይው ነበር የሚገርም ልጅ እና when my time come I will be there ምናምን ነበር ግን my time come I start living there. It's crazy. So whatever I was chasing ነው እዚህ ጋር ደረሰኝ። አሁንም ደግሞ ገና ይቀጥላል ማለት ቀይን ቤቴን መኪናዬን everything እዛ ትቼው እንደመጣው በቃ ተውኩት። በቃ አዲስ አበባ ማለት ነው ተውኩት። በቃ አልሄድኩም ከዛ በኋላ ሶ አንዴ መጣ ቀረ በቃ ለቪዚት ለ15 ቀን ብዬ መጣው ቀረ ተውኩት። ሁሉ ነገር ተውኩ። ኧረ አንዴ ተመልሰ ቃን እንኳን ነገር አድርገን አይላንሳል ኖ ዱባይ ብሮ ኢትስ ክሬዚ በጣም ይገርመኛል። ለራሱ ሰዎችን ለማግኘት ሌላ ሀገሮች ላይ it's not simple ገብቷል። it's easy it's not simple እዚህ ግን it's like everybody safe they don't think ምንም ማንም ሰው ባድ ነገር አያስብም ገባ ዱባይ በቃ በዛ ይገርመኛል። still literally changed my life so ትልቅ ቫልዩ አድርጎበታል በደንብ በጣም so አሁን ካልከው የተረዳሁት like ፎሬክስ ቢዝነሱ ያንተ ቡም ያደረገው ዱባይ ሙቭ ካርክ በኋላ አዎ እዚህ ከመጣው በኋላ ለምንድን ነው እንዳልኩ ነው እዚህ በዚህ ኢንዱስትሪ ውስጥ የነበሩ ልጆች አገኘው ከፋይናንሻል ሳይሆን ከአድቫይዝ እና ከሆናቸው ከመሆን ብቻ ብዙ ነገር ተምሬያለሁ። ምንድነው አሁን ኢትዮጵያ እኔ አሁን ብዙ ልጆች ፑል ያረኳቸው ልጆች አሉ ወደኔ ግን እኔ በዛ ሰዓት ምንድነው አሁን ላይ የዛ ሰዓት ስጀምር ፎሬክስ የነበሩ ልጆች ቤት አብሮኝ ትሬድ ቁጭ ብዬ ትሬድ በማድረግበት ሰዓት ኢትዮጵያ ቁጭ ብሎ የሚያዩኝ ልጆች አሁን ነው የጀመሩት when the start saying my life is changing ግን የዛ ሰዓት ቁጭ ሌላ ክፍለ ሀገር ሄዳሉ ልሰራ ኧረ እባክህ ነገር ሞክር ምናምን እያልኩ ማለት ነው ኧረ ማርሻል እንዳንተ ልበድ እንዴ ነው እዚህ ምናምን እና አስደነግጣቸዋለሁ አንዳንዴ ብድግልና መሀል ላይ ከተቀመጥንበት ስልኬን ወረውራለሁ ምናምን እሺ ነው ምናምን አንዳንድ እንኩ ነው ይመስላቸው ድንገት በቃ እና እንደዚህ አይነት ሪአክሽን ስለሚያዩ በሰዓቱ ብር ልውስ አረግ ምናምን በቃ እንትን ይሉ ነበር ገብቷል እና እንዳንተ ሆነ አልፈልገው ነው ይሉ ነበር። አሁን ገና እንደ አዲስ ሀብሎ ነው የጀመሩት ገብቷል። ግን በዛ ሰዓት ላይ ስመጣ ግን እዚህ መልቲፕል ኢንካሞችም ነበሩኝ እንዳልኩ እንትን ፋብሪካውን አንገጥም ነበር ለሰው ያወጣው ከቻይና ኢምፖርት አደርጋለሁ ከአዲስ አበባ ዩኒቨርሲቲ ማቃቸው መካኒካል ምናምን የተማሩ ልጆችን ወስድና ምናምን ፋብሪካ ገጥማለሁ ለሰዎች ሲል ዱባይም እያለ ማለት ነው ኖ ቻይና እዛ ያለው ኢትዮጵያ ኢትዮጵያ ያለ ወስድና ገጥምላቸዋለሁ ምናምን አንዳንድ ነገሮችን ኢምፖርት አደርጋለሁ ከቻይና በቃ እንደዚህ አይነት ነገር ሰራለሁ መኪኖች ምናምን እያደስኩ እሸጣለሁ ምናምን በቃ እንደዚህ ብዙ ነገሮች ብቻ ይሄ ሬስት አላደርግም በአንድ ነገር ላይ ነው the vibe right እንደዚህ አለኝ ወይ እንዲህ አለ ምክንያቱም forex is a very big game it's a big boys game ሲጀምር ግን እዛ ሌቭል ላይ ለመድረስ ደግሞ you need a real income ያስፈልጋል ሳይድ ቢዝነስ በጣም ሰፖርት ማድረግ አለ። አሁን አንዳንድ ሰው ከሰው ሄዶ ይበደርና ፎሬክስ ይጀምራል። እኔ በጣም I've been all of this ግን ምንድነው በብድር በመናምን ሳይሆን ወይ አንዴ የምትቀየርበት ነገር አለ really take time እና በዛ ምክንያት እንደዛ ግን ዱባይ is like it's a game changer for me እዛ ይመስለኛል ብዙ ሰዎች ይመጡ ያሉት ማለት ነው። ምንድነው አሁን I don't know የሰውን እይታ አላውቅም ምክንያቱም እኔ በምን እንደመጣው እኔም እንዳልኳቸው ዝም ይፈታ ለማለትና 15 ቀን አሳልፌ ለምጣ ነው የሰው አመጣጥ ሜቢ በዚህ ምክንያት ሊሆን ይችላል እንደኔም ደግሞ አሪፍ ነገር ያጋጥመው ሊሆን ይችላል። ናው ምኖረው ፓልም ጁሜራ ነው እዛ the reason እዛ አንድ የገባሁበት reason ይሄ ነው በቃ like when ታች ስትወርድ ጎረቤቶች like ሃይፕ የሚያደርጉ ጎረቤቶች ነው ያሉ ዋላ ወደ ቤት ልግባና ለስራ ምናምን የምትለው ቻሌንጅ ያደርጉሃል። በቃኝ የምትለው ላይፍ አይኖርም። it's like it's every day you get motivated people you meet is like the story they going to tell you is like it's different በቃ it's like everybody's in a different level so በዛ ምክንያት በጣም more motivated እየሆንኩ ያስኬዳል
ግን ከዛ ውጪ ግን ያው ብዙ ነገር ነው የቀየረው። እዚህ ከመጣው በኋላ ግን I lost everything one day ከልጆች ጋር እንደውም በሃይፕ ትሬድ እያደረግን ምናምን ያው ማታ ላይ ናይት ክለብ ምናምን ወተን ነበር ምናምን ስታፕ ላስም አልነበረኝም። ምን አይነት ሰው መሰልኩ እኔ ታይፒካል የሆነ ነገር አለኝ። አንዴ የሆነ ነገር ከለመድኩ በዛ ነው መንቀሳቀስ ሞዱ ሶ በፊት ባክግራውንድ ላይ የሆነች ነገር አላስቀምጥም። አሁን ለምሳሌ ዊዝድሮ አድርጌ ነው የቤት ክራይ መከፍለው ዊዝድሮ አድርጌ ነው ከትሬዲንግ አካውንቴ ላይ የሆነ ነገር ማድረገው ምናምን እንጂ ይሄ አሁንም ዋች ምናምን የሆነ ፊክሰብል የሆነ አሴቶች ማስቀመጥ የጀመርኩት ሌሎች ተቀማጭ ገንዘቦችን ማስቀመጥ የጀመርኩት በቅርብ ነው። ያ ነገር ካፕን ካረገብኝ በኋላ ሶ ኦፕን ትሬድ ኦፕን አድርጌ ጎልድ ነበር ትዝ ይለኛል። I lost all my money እና በንጋታው 14 ይሁን ቀኑ ብቻ ተምታቱብኛል። ከበፊት የቤት ኪራይ መከፍል መች እንደሆነ አላውቅም፣ ግን 14 ይሁን ወይ በ29 አላውቅም፣ ሁለት አንዱ ነው ብቻ እና JVC ነበርኩ ያኔ። I lost all my money በንጋታው። ከዛ የሆነ ኢንዲያ ያለ አባቴ የሮጠ መጣ በንጋቱ ደግሞ የቤት ኪራይ ጠየቀኝ። ከዛ የሚጫጨውና USDT ላክልኝ ምናምን ብዬ ስገባ ያው ሁሉ ፖዚሽን የተከፈተ ስቶፕ ሎስ ነክቷል። ስቶፕ ሎስ አለም እንጂ ስቶፕ ሎስ የለውም። በአካውንቴ ዘግቶ ነው በየዘግ በቃ ተንጨረጨርኩ። የማታ ጨብሲ እንደዚህ ያደረገኝ ብዬ በቃ ህይወቴ ተበላሽ። ከየት ይምጣ ገንዘብ ከየት ይምጣ ገንዘብ ስለ በቃ I lost everything ገንዘብ ነው። አዛይን አስጣለኝ ደግሞ ኤጀንት ጠብቀኝ ብሎ ሊጠብቀኝ አልቻለም። አሁን ፕራይስ ቤት ጨምሯል ምናምን ካልፈለግኩ ጣ ምናምን ያኛል። ያው ሁሉ ፍሌክስ ያው ሁሉ እንትን ያው ሁሉ ያኔም ገንዘብ አለኝ፣ ግን ያን ያህል አይደለም። $1,000-2,000 ማጥፋት እችላለሁ ገና እዚህ እንደመጣው ሰሞን። $1,000-2,000 ማጥፋት ደግሞ ትልቅ ነው። ዱባይ ላይ እንደውም አያጠፋም ሰው ከኢትዮጵያ መጀመሪያ ከኢትዮጵያ መጣ ሰው። ከዛ አለ ሆምለስ ሆንኩ። ወጣው ከቤት እቃዬንም ይዤ ስወጣ መውጣት አልችልም ተባልኩ። I need to pay እቃዬን ይዘህ መውጣት አልችልም። ስለዚህ ውጭ ላይ ቢልዲንግ ስርታች የሚቆሙ ሰዎች አሉ አይደል? እነሱ እቃን እሱ ጋር አስቀምጥና በጣም ሳከፍል ምናምን አይደል? what about the deposit that I pay 1500 ብር ስላቸው ለኤጀንቱ ነው የከፈልከው እንጂ ለኔ አልሰጠኸኝም፣ በተ ያስገባ ኤጀንት ነው ተባለ። የታባቴን አምጦ ኤጀንቱ ስልክ ቀይር ያለው ምናምን ሶልሽ ላይ become homeless በቃ 1500 ማለት በድርሃም ማለት ነው። እሷን ዲፖዚት ከወሰዳት 500 ይዤ አልጋ ይዤ ምናምን አማራጭ ፈልጋለሁ ነው በቃ ምን ተቀሻበረብኝ ነው ባንዴ። ከዛ እዚህ ላይ የሆነች ፓርክ አለችና ወክ አድርጌ ሄድኩ። እዛ ፓርክ ላይ ጫልኩ የሆነ በቃ እንደው በየቀዘቀዘ ነገር ነበር የመጣው ጊዜ መጀመሪያ የመጣው ሰሞን። አንድ ማቆ ቻይኒዝ ጓደኛ ነበረኝ፣ ለሱ ጻፍኩለት። አሁን ፍሬ አይደለም ነገ እመጣለሁ አለ። የታባቴ ልጅ ቁጭ ብዬ ፓርክ ውስጥ ያዩት አነጋውት ማለት ነጋ። በቃ መተኛት አይቻልም ውጭ ላይ መሰለኝ ዱባይ ላይ። እኔ መጀመሪያ ሰምቻለሁ ነገር ስመጣና እንደው አንጠልጥሎ በባዶ እጅ ኢትዮጵያ እንዳይወስድኝ ብዬ አልመለስም ብዬ መኪናም የለውም መኪናም የለኝም በዛቱ ምንም ነገር የለኝም። በቃ አልገባም። ቁጭ አልኩ በቃ ውጭ ላይ ፓርክ ነጋ ምናምን ልጆች ምናምን ፀሐይ ዋለው ከቻለች ጧት ከፋኝ የሌለ አልገባም። ባንክ ውስጥ ምን ብር የለም ምን የለም። ማንም የሚያውቀው ስቶሪ አልነበረም። አሁን እንደው በቅርብ ባለፈው ለሰው ሳወራ ነበር። ሆምለስ ሆንኩ በቃ። እና ፍሬንድ ከሰዓት አካባቢ መጣ፣ ልብሶቼን አስወጣ አስፈታልኝ። እሱ ቤት ሄጄ ሶፋው ላይ ምናምን ደቀስኩ ማለት መቶ ሄደ። እሱ ጠዋት ላይ ወደ ስራ ተመልሶ እኔን አስተኛኝ በኋላ ደወለልኝና $100 አለ እዛ ጋር እና አንዳንድ ቁርስ ምናምን ላበት ምናምን አለኝ። እዛ ይሄ ምንድነው ኪችኑ ምናምን ስከፋፍት ሬመን ምናምን አንዳንድ ነገሮች አገኘ፣ ቻይኒዝ ሬመኖች ቻይና ይመጣ በቃ እሱን ምናምን አንተን አልኩና ወክ አድርጌ ከሱ ቤት የሆነ ማቀው ቤት ነበር እሱ ሰፈር $100 ቀየርኳት ወደ USDT እና ትሬድ ላደርግባት ማለት ነው። ከተትኳትና በእግሬ ተመለስኩ። ከዛ ያቺን በለው ምናምን እግዚአብሔር ይመስገን ያቺን ገንዘብ ፍሊፕ አድርጌ ግን በ15ኛው ቀን ምናምን 5 ገንቦ ተመልሼ መጀመሪያ 5 JVC አልነበርኩም መጀመሪያ አፕግሬድ አደረገ ማለት ነው። 5 JVC is one of the fancy hotel ማለት ነው። እላህ ሲያዘኝ በቃ አልገባም። እላህ ሲያዘኝ ስለ በቃ ምን አገነዱ ዳብስቴክ አገኝ ምናምን ብዬ $100 ተነስቼ ነው ድጋሚ ዱባይ የሚያክል ሀገር ላይ ሆቴል አቃንቼ ድጋሚ ኖርኩት።